አቢጌል ለዳጣ ያሰበችው ሴራ በእህቷ በውሃ ላይ ከባድ አደጋ አድርሷል። ናታን ዳጣን ስለ ቤተሰቦቿ ስላስተዳደጓ ሁሉ ጠይቋትም ነበር። ሰላም ለሁላችሁም ይሁን ውድ የአገር ልጆች በያላችሁበት ዓለም ጥግ ሰላም፣ ጤና፣ ደስታ ይብዛላችሁ። እንኳን በደህና መጣችሁ። የዳጣ ድራማን በዚህ ቪዲዮ ይዤ የመጣሁት እስከ ቪዲዮ ማብቂያ ቪዲዮ እንድታዩ በአክብሮት ጋበዝኩ። በመጀመሪያም ለቻናሉ አዲስ ከሆናችሁ ለመጀመሪያ ጊዜ ወደዚህ ቻናል ከመጣችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር ለዘለቄታው ቤተሰብ እንድትሆኑን አክብሮታዊ ግብዣዬን ጥሪዬን አስተላለፍኩ። ቪዲዮ ላይክ ማድረግ እንዳትረሱ። ስለምታበረታቱንም ከልብ አመሰግናለሁ። እጅግ በጣም ልብ አንጠልጣይ በብዙ ግንዛቤን እየሰጠ ያለው የዳጣ ድራማን ነው በዚህ ቪዲዮ ይዤ የመጣሁት። የአቢጌል ሴራ ቀጥሏል። እንግዲህ ሰላምንም እረፍት ነስታታለች። የልጅሽ አባት ማን መሆኑን ካላስተዋወቅሽን በነገው ዕለት ቤት ለቀሽ ትወጫለች ስትል እንደ ባለቤት ስትናገር ነበር በድፍረት። እንግዲህ ይህ ንግግሯ የዘውትር ንትርክ ስለሆነ ሰላምም እንደው ከዚህ ጥያቄዋ ልረፍ ስትል አንድ በአቢጌል በኩል ሰላም ጋር እየደወለ ይነዘንዛት የነበረውን ሰው ለዚህ ዓላማ ብጠቀምስ በሚል እንግዲህ በድንገት ሀሳብ አመንጭታ ይህንንም ሰው የልጄ አባት ነኝ ብለህ ና ተዋወቅልኝ ስትለው እሱም ተልኮ እንግዲህ ከአቢጌል ይህ ስለሆነ እሺ ብሏት ነበር። እናም እቤትም አሳውቃ እንግዲህ ሁሉም ተሰብስበው በደስታ ለመተዋወቅ እየጠበቁ ነበር። ይህንን ጉዳይ እንግዲህ ሰላም ለዳጣ ነግራት ስለነበር ዳጣ ግን አልፈለገችም፣ አልወደደችም። ምክንያቱም ውሸት የትም አያደርስም ስትል እናም ግን ለማንኛውም እስቲ ልየው እኔ ልተዋወቀው መጀመሪያ ማንነቱን ልየው ስትል እንግዲህ ወደዛ አቅንታ አይታውም ነበር። እንግዲህ እንዳየችውም የምታውቀው ሰው በመሆኑ እዛው የሚገባውን ነገር ተናግራ በድጋሚ እግሩን ወደዛ እንዳያነሳ ያንን ቤት እና እህቶቿን እንዳይመለከት አድርጋ አስጠንቅቃ ትታው ሄዳ ነበር። ልጁም በዛው ተመልሶ እንግዲህ ሳይመጣ ቀርቷል። በቤት ግን ሁሉም ተሰብስበው እየጠበቁ የሰላም ባል አይመጣም ወይ እያሉ በጉጉት እየጠበቁም ነበር። ይህንን ሁሉ ሚስጥር የምታውቀው አቢጌልም እንግዲህ ንቆን ይሆናላ እንዲህ እንዲያ እያለች ያው ነገርን ለማያያዝ ቀጥላለች። እና በዚህ አጋጣሚ ያው ዳጣ ወደ ቤት ስትገባ ሁሉም ሲመለከቱ እና ሲጠይቋት እንደማይመጣ እንዲሁም ደግሞ ሰላምን ጭራሹኑ እንደማያውቃት ልጁ ከብዙ ሰዎች ጋር እንደሚተኛና በአጠቃላይ ማን እንደሆነች ሰላም ሁሉ እንደማያስታውስ ጭምር አይነት ንግግር ስትናገር እጅግ በጣም ተደናግጠውም እንዲሁም ደግሞ ቀልድ ነው ወይ የምትቀልጁ ብለው ሊያምኑም አልቻሉም ነበር። ምክንያቱም እንዴት በዚህ ልክ እንግዲህ ሰላም ይሄንን አታደርግም ብለው ስለጠበቁ እንደዛም ሲሉ ነበር። ዳጣ ግን እውነቴን ነው ብላ እንግዲህ አስረግጣ ነግራቸው ነበር። በዚህ መሀል አቢጌል እንግዲህ ሚስጥሩን ስለምታውቅ ውሸቷን ነው እያለች ስታጎበግብ ነበር። ነገር ግን ዳጣም አርፈሽ ተቀመጪ፣ አንቺም የምታውቂው ነገር አለ፣ ይህንንም ሰው አንቺ ታውቂዋለሽ ማለት ነው ብላ እንግዲህ አርፈሽ ካልተቀመጥሽ ብላ ስታስጠነቅቃት ያው ሚስጥሩን የምታውቀው ነገር እንዳለ አቢጌልም ስለተረዳች ያው ዝም ብላ ነበር። ተናዳ በውስጧ ንዴቷን ይዛ ዝም ብላ ነበር። እንግዲህ በዚህ ጊዜ ወይዘሮ ሰላምም ወይዘሮ ማርቲም ተናዳ እንግዲህ ትታ ሄዳ ነበር። ምክንያቱም ያልጠበቁት ነገር ነው። እንዴት እንደዚህ ይሆናል፣ እንዴት እመጣለሁስ ብሎ ይቀራል የሚል አይነት ነገር። እናም በዚህ ሂደት ይህ በእንዲህ እንዳለ እንግዲህ አቢጌል አሁንም የሴራ ሀሳቧን በመቀጠል ምን ላድርግ እነኚህ ሰዎች በተለይ ዳጣንና ሰላምን ከዛ ቤት እንዲወጡ ለማድረግ ምን ማድረግ አለብኝ ስትል አሁንም አይምሮዋን ለሰላማዊ ነገር ከማሰልጠን ይልቅ ለእንደዚህ አይነት ተግባር አይምሮዋን ማሰልጠን ልማዷ ሆኗል። እና አሁንም እንግዲህ በሰላም ልክ ሰላማዊ ሰው መስላ ለስለስ ብላ ዳጣን ዳጣዬ ምናምንዬ ብላ ጠርታት ዳጣም እንግዲህ የፍቅር ሰው ስለሆነች ውስጧ ተንኮልም ክፋትም ስለሌለ እንዴት ዳጣዬ ብላ ጠራችኝ ስትል እጅግ በመገረም እንግዲህ መለስ ብላ ወዬ ብላት የተላከችውንም ነገር ሄዳ አምጥታላት ነበር። ያ ተልኮ ለእሷ መሆኑን አላወቀችም። የዋዋ ዳጣ እንግዲህ ሄዳ ሰታት ያውም ደግሞ ገንዘብ ቀሪማ አለ ስትሉ ስጁ ብላት እጅግ ተገርማባት በደግነቷ ያውም ደግሞ ለስለስ ብላ በማውራታውም እጅግ እየተገረመች አለመጠርጠሯ እንግዲህ እዚህ ጋር
ያው ሄዳ እዛው ናታን ቤት ውሃም ጭምር እዛ እየተጨዋወቱ ሲቆዩ እሷ እዚህ ስራዋን እየሰራች ነበር። በሳሎን ቁጭ ብላ ልታሴር ያሰበችውን አካሂዳ እዛው ተገዛው ኮላ ላይ መድኃኒቱን ጨምራ ያንን እንግዲህ ስታሸተው እጅግ በጣም የሚከብድ ነው። ለመጠጣትም የማይሆን አይነት ነገር ነው። እናም አንዴም ወደ አፏ እያመጣች አንዴም እየመለሰችው በዚህ ሂደት እንግዲህ እናቷንም ያው ይህ ጉዳይ ሲሆን እናቷ መኖር ስላለባት እናቷ እንድታይ ስለፈለገች እናቷንም አቻኩላ ከሄደችበት ጠርታት ነበር። እናቷም ስትመጣ ያው ዳጣ ኮላ ገዛችልኝ የሚለውን ነገር ነግራት ነበር እና በጣም ደስ ይላል ብላ ሰላምታዋን አቅርባ እናቷም ወደ ውስጥ ዘልቃ ገብታ ነበር እና አቤጌል በዚህ ጊዜ እንግዲህ አሰላስላ ወደ እናቷ ወደ ውስጥ ገብታ ነበር። እናም እዛ በሰላም ከነዳጣ ጋር እየተጨዋወተች የነበረችው ውሃም እንግዲህ ወደዚህ ስትሮጥ ስትመጣ ሳሎን ላይ ያ ኮላ ተዘጋጅቷል። እንግዲህ የማን ነው ልጠጣ አልጠጣ በሚል እያመነታች እያነሳች እያስቀመጠች በስተመጨረሻ ማንስታ ጭልጥ አድርጋ ጠጥታ ነበር። የቀረውንም በቦትል ውስጥ ያለውንም እንዲሁ ጨልጣ ጠጥታ በስተመጨረሻም እንግዲህ ብዙም ሳትቆይ ያው ውስጧን ያ መድኃኒቱ እንዳሳመማት አይነት ነው። እናም በዛው በሳሎን በተቀመጠችበት እንደተዘረረች ተመልክተን ነበር። በጣም የሚያሳዝን ፓርት ነው እንግዲህ በዚህ ልክ ለሌላው ያሴሩት ሴራ ለራስ መልሶ ሲሆን እንግዲህ በጣም ያሳዝናል። የአቤጌል ሴራ በዚህ ልክ እንግዲህ በዳጣ ላይ መነሳቷ ዳጣ እንግዲህ እሷን ትወዳታለች ያውም እህቴ ናት ብላ እንደ እህት ስለሆነ የምታስባት እሷ እህትነቷን ባታውቅም ምንም ቢሆን በዚህ ልክ እንደዚህ ክፋትን ማሰብ ለእሷም ጥሩ አይደለም። እንግዲህ ቤተሰቦቿም እንደዛ አላሳደጓትም። ነገር ግን ልጅቷ እንደ እድገቷ አይደለችም። አይምሮዋን ሁሉ የምትጠቀመው ለዚህ ነገር ነው። እንግዲህ ትምህርቷ ላይ ፎከስ ማድረግ ትታ ሀሳቧ ሁሉ ናታን ነው። በናታን ዙሪያ የሚያዣብበውን ሁሉ ማስወገድ ነው። እንግዲህ ለዛ ያሰበችውም ሀሳብ እንግዲህ ለእህቷ ሆኗል። እህቷ ትተርፍ ይሆን ወይስ እንግዲህ ከባድ ጉዳት እንደሚደርስባት ነው። ምክንያቱም ያንን መድኃኒት አላስተረፈችም እንዳለ ነው ጠጥታ የጨረሰችው። በሌላ በኩል ናታን ዳጣን እንግዲህ ስለ ማንነቷ፣ ስለ ትውልዷ፣ ስለ እናት አባቷ፣ አጠቃላይ ስለ ቤተሰቧ መረጃ ጠይቋት ነበር እንድትነግረው። እሷም ያው ሚስጥር ትጠብቃለህ ወይ ስትለው ልትነግረው ፈልጋም ነበር። መልሳ ደግሞ እንዲሁ አመንትታ ትታለች። ነገር ግን ያው በቀጣይነት ይህን ጥያቄ ከጠየቃት ያው ስለምታምነው እንደምትነግረው ነው። አሁን ላይ ግን ያው እሱም እንደሚወዳት በአስተያየቱም በሁኔታውም ተረድታለች። እናም እሷን ብትሆን ያው ትወደዋለች። ነገር ግን ዋና አላማዋ ትኩረቷ አሁን ላይ ይህ ስላይደለ ነው እንጂ ምርጫዋ የሚሆነው እንግዲህ በቀጣይ ወንድ ያስፈልጋል ቢባል ወይ ፍቅረኛ ያስፈልግሻል ቢባል እንደሱ ያለ ወንድ እንደሆነ እንግዲህ ነግረዋለች። ያው የተወሰነ ቅናትም አንዳንዴ ከአቤጌል ጋርም ሲሆን ያው አብሮነታቸውን እንደሚደግፍም መስላ የምትቀናው መቅናትም አለ። ነገር ግን ሰላምን ፍለጋ እዛ ቤት ለመቆየት በሚል ያው እንደዛ ታስመስል እንጂ እንግዲህ በቀጣይም እነሱ ሁለቱም አንድ ላይ እንደሚሆኑ ነው። ነገር ግን ወይዘሮ ማርቲ ያው ናታን ጥሩ ልጅ ጥሩ ባህሪ ያለው የጥሩ ቤተሰብ ልጅ እንደመሆኑ ልጇን እንዲያገባና እዛው ተጋብተው አብረው እንዲኖሩ ነው ፍላጎቷ። አቶ ደረጀ ግን እኔ በዚህ ውስጥ ጣልቃ መግባት አልችልም፣ ይህ የሁለቱ ምርጫ ነው፣ ፍቅር ከአንድ በኩል ብቻ ሳይሆን ከሁለቱም ጋር ከሌለ በስተቀር ይህ ሊሆን አይችልም፣ የህይወት ጉዳይ ነው እያለ አበክሮ እየነገራት ስለ ወንድ ባህሪ በደንብ እየነገራት ነበር። እሷ ግን እንደ እናት ያው ይወዳታል፣ ዝም ብላ እንዲሁ በግምት ይወዳታል፣ እሷም ትወደዋለች። አሁን እንደውም እየተቀራረቡ ነው የሚል እንትን አላት። እንዲሁም ደግሞ ከዚህ ቀደምም እንዲሁ ናታን ጋር ሄዳ ስለ ሀሳቡ ስለ ፍላጎቱ ምን አይነት ሴት እንደሚፈልግም እንዲሁ በግልጽ ጠይቀው ነበር። ያው ልጇን እንዲያገባም ብሎም በቀጣይ ግፊት ብታደርግ እንደው በሷ ግፊትስ ናታን እንደው ይገባበት ይሆን? እንግዲህ የአቤጌል ነገር እሱ በሩቁ ነው፣ አብሯትም ቆይታ ማድረግም አይፈልግም። እናም በቀጣይ በዚህ ላይም የምናይ ነው የሚሆነው። አቶ ደረጀ እንግዲህ ለሰላም ከቤት ወጥታ እንድትኖር ባለፈው ነግሯት ነበር። እሷ ግን ልጄን ካላመጣ በጭራሽ ከዚህ ቤት አልወጣም ብላለች። ዋና የመኖሯን ምክንያት ያ እንደሆነም ነግረዋለች። እሱ ደግሞ እንዴት በዚህ ልክ አታውቅምም ስትለውም ነበር።
ይህን ካላወጣ ስትለው እንግዲህ ለባለቤቱ እንደምታሳውቅም ስትነግረው ከዚህ በኋላ አላነሳም እስከፈለግሽ ጊዜ ኑሪ ብሏት ነበር። እና በዚህ ሂደት እስከፈለገች ጊዜ ድረስ ስለ ልጇም ሳያሳውቃት ዝም ብላ ትኖር ይሆን ሰላም? ወይስ እሱስ ቢሆን እንግዲህ ለዳጣ ስለ እናቷ ማሳወቁ አይቀርም። እናቷ በሕይወት እንዳለች ነግረዋታል። በቀጣይ ደግሞ ማን ስለመሆኗ መናገሩ አይቀርም። ግን በምን መልኩ ይገላልጥ ይሆን ይህንን እውነት? ቀጣዩን እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። በዚህ ቪዲዮ ያዘጋጀሁትን ይመስላል። ስለተከታተላችሁ ምስጋና ከልብ ነው። እያላችሁበት ቸር ቆዩን።